አይደል ሶ ማርኬት እንዳያመልጣቸው የሚፈሩ ትሬደሮች አሁን እነዚህ ትሬደሮች ማርኬቱ ወዴት እንደሚሄድ ያውቃሉ የተወሰነ ዕውቀት አላቸው ማርኬት ላይ ነገር ግን የቱ ጋር መግባት እንዳለባቸው አያውቁም ገባችሁ አይደል ሶ አሁን ለምሳሌ ማርኬቱ ከዚህ ሃይ ጀምራችሁ እዚህ ጋር ከምትት ከዚህ ሃይ ጀምራችሁ እዚህ ድረስ ሴል ነው አይደል ቤሪሽ ማርኬት ነው ሶ አሁን አንድ ነጋዴ እዚህ ጋር ማርኬቱ ጀስት ለምሳሌ ወይ ደግሞ እዚህ አካባቢ ኦር ደግሞ በቃ እዚህ አሁን ያለበት ፕራይስ ጋር ለምሳሌ የዘይት ነጋዴ ነው እንበል ይሄ የዘይት ነጋዴ አንድ ዘይት የሚሸጠው ለምሳሌ አንድ ጀሪካን 10,000 ብር ነው የሚሸጠው በኔ አክቹዋል ፕራይሱ ስንት እንደሆነ አላውቅም 10,000 ብር ነው የሚሸጠው እንበል ሶ 10,000 ብር የሚሸጥ ከሆነ ይሄ ዘይት ይሄ ነጋዴ ምን አወቀ ይሄ ዘይት ይቀንሳል ስለዚህ ምን ላድርግ ልሽጠው ያለ የተጠራጠረ ነው ወይ አሁን ቢያንስ ከዚህ በኋላ ዋጋው ሊወርድ ስለሚችል ያለኝን ዘይት ልሽጠው በቃ ጥያቄ ሆኖበታል ገባችሁ አይደል ስለዚህ አሁን ይሄ ነጋዴ ውሳኔ እየወሰነ ለመወሰን በከበደው ሰዓት ላይ ድንገት ማርኬቱ ምን ያደርግበታል ይወርዳል እንደምታዩት ልክ እንደዚህ ማርኬቱ ወረደ አያችሁ እዚህ ድረስ ወረደ ማርኬቱ እዚህ ድረስ ማርኬቱ ከወረደ በኋላ ይሄ ነጋዴ ምን ያስባል ወይኔ ማርኬቱ ወረደ ጥሎኝ ስለዚህ አሁን 10,000 ብር ነበር እጄ ላይ ያለኝን ዘይት ሳልሸጠው ስንት ብር ገባ 8,000 ብር ገባ በቃ አሁን ልሽጠው ያስባል ገባችሁ አይደል ስለዚህ ቢያንስ አሁን 8,000 ብር አለ ቢያንስ 8,500 ወይ ደግሞ 9,000 ብር እስኪወጣ ልጠብቆና ሸጠዋለሁ በቃ ብሎ ያስባል ልክ እንደዚህ እቺን ኮሬክሽን ሲያገኛት ምን ያደርጋል ልክ እንደምትወጥ እዚህ ጋር ሴል ይገባል ማለት አያችሁ አይደል ሴል ይገባል ለምን እዚህ ጋር ሴል የገባው ማርኬት ላይ ሞር ኮንፈርሜሽን ኖሮት ነው አይደለም ለምን ቅድም ማርኬቱ እዚህ ጋር ስላመለጠው አሁንም እንዳያመልጠው ፈርቶ ነው እዚህ ጋር የገባው ገባችሁ አይደል ከዛ በኋላ ማርኬቱ እንደምትወጥ ምን አደረገ ልክ እንደምትወጥ ማርኬቱ ይሄንን ኮሬክሽን ሰጠውና ልክ እንደዚህ ፕሮፊት ውስጥ ከገባ በኋላ ማርኬቱ ተመልሶ መጥቶ ምን አደረገ እዚህ ጋር የምትወጥ እዚህ ጋር ያለ ኦርደር ብሎክ ወይ ደግሞ እዚህ ጋር ያለ ፖይንት ኦፍ ኢንተረስት ሌቭላችን ጋር ማርኬቱ መጥቶ ምን አደረገ ተመልሶ ወረደ አያችሁት አይደል ስለዚህ አሁን ይሄ ትሬድ ምን አደረገ እዚህ ጋር ፌል አደረገ ማለት ነው አሁን ለምንድን ነው ፌል ያደረገው አንደኛ ፌል ያደረገበት ምክንያት ማርኬቱ አሁን ባንኮችና ኢንስቲትዩሽኖች ማርኬቱን ቀጥታ እዚህ ድረስ ማውረድ ከፈለጉ ለምሳሌ እዚህ መስመር ድረስ ማርኬቱ ላይ ማውረድ ከፈለጉ ምን ማድረግ አለባቸው ይሄን ትሬደር ከዚህ ጋር ማስወጣት አለባቸው ለምን ካላስወጡት ይሄ ትሬደር አብሯቸው ነው ከነሱ ጋር ትርፍ የሚያተርፈው ገባቸው ገንዘባቸውን ይሻማቸዋል ወይ ደግሞ ሊኩዊዲቲ ግልጽ የሆነ ገንዘብ እዚህ ጋር ተቀምጧል ገባቸው ስለዚህ ምን ማድረግ አለባቸው የሚፈልጉት ሙቭመንት ከማውረዳቸው በፊት ተመልሰው መተው ነው ማድረግ አለባቸው ይሄን ትሬደር እዚህ ጋር ስቶፕ ሎስ ፌል አድርገው እዚህ ጋር ቀደሞ ከገቡበት ሌቭል ነው መልሰው ማውረድ ያለባቸው ስለዚህ ግዴታ ማርኬቱ ስትሮንግ የሆነ ሙቭመንት ከማውረዱ በፊት ምን ማድረግ አለበት እንደምትል ኢንዱስመንት ቴክ አውት መደረግ አለበት ማለት ነው ስለዚህ ኢንዱስመንት ማለት ነው በፎሞ ትሬደር የሚፈጠር ማርኬት ላይ ያለ ማይነር ኮሬክሽን ለምሳሌ አሁን የትሆነ ይሄ ኤክስትሪም ሌቭላችሁ አይደለ ሚቲጌት ያልተደረገ ኤክስትሪም ሌቭላችን ነው አይደለ አሁን ከዚህኛው ፕራይስ ሆናችሁ ከዚህ ከዝቅተኛ ዋጋ ሆናችሁ ወደ ላይ ስታዩ ወደ ኤክስትሪም ሌቭላችሁ ወይ ደግሞ ወደ ሚቲጌት ወደ አልተደረገ ኦርደር ብሎካችሁ ስታዩ በመሃል የሚታያችሁ ማይነር ኮሬክሽን የሚባል ይሄ ፕራይስ ኢንዱስመንት ይባላል ማለት ነው ለምሳሌ እዚህ ጋር ያለውን ኤግዛምፕል አሳያችሁ ማርኬቱ ከዚህ ጀምሮ ቀጥ ብሎ ወረደ አይደለ ቀጥ ብሎ ወረደ ሶ ቀጥሎ ሲወርድ እዚህ ጋር እንደምታዩት ማርኬቱ ልክ እዚህ ጋር ያመለጣቸው ትሬደሮች እቺን ኮሬክሽን ተጠቅመው እዚህ ጋር ምን ገብተዋል እዚህ ጋር ሴል ገብተዋል ተረዳችሁ አይደል እዚህ ጋር እነዚህ ትሬደሮች ሴል ገብተዋል እዚህ ጋር ሴል ከገቡ በኋላ ማርኬቱን አደረገ ስትሮንግሊ ልክ እንደምትት ሞረድ ጀመረ ልክ እንደዚህ ስትሮንግሊ ሲወርድ ማርኬቱ በመሃል እዚህ ጋር ሆናችሁ ከዚህ ጋር አሁን ከታች ከዚህኛው ፕራይስ ሆናችሁ ወደ ላይ ስታዩ ወደ እዚህ ጋር ሚቲጌት ወደ አልተደረገ አሁን እቺ ኦርደሮች ሚቲጌት አልተደረገችም አይደል ወደዚህች ሌቭል ወደ ላይ ስታዩ የሚታያችሁ the first minor correction የትኛው ከዚህ ሆናችሁ ቀጥላችሁ እዩት እስቲ ኮሬክሽን ማለት ቀደም ተማርነው ነው እንኳን ኢምፐልስ ኤንድ ኮሬክሽን ሶ ከዚህ ሆናችሁ ወደ ላይ ቀጥላችሁ ስታዩ ምንም አይ ኮሬክሽን የለም የቱ ጋር ታገኛላችሁ እዚህ ጋር ታገኛላችሁ ስለዚህ እዚህ ጋር ስለምታገኙ ይሄ ምንድነው ማለት ነው ይሄ ኢንዲስመንታችን ነው ማለት ገባችሁ አይደል ለምን አንደኛ ከሱ በላይ ሚቲጌት ያልተደረገ ኦርደር ብሎክ አለ አንደኛ ሁለተኛ ደግሞ ምንድነው ከታች ሆናችሁ ወደ ላይ ስታዩ የሚታያችሁ የመጀመሪያው ማይነር ኮሬክሽን የትኛው ነው ይሄኛው ስለዚህ ምንም እናደርገው እናንተ እዚህ ጋር ሴል ሊሚታችን አስቀምጠን ስቶፕ ሎሳችን እዚህ ጋር አድርገን እስከ ድረስ እንጠብቃለን እስከዚህ ድረስ ሴላችንን እንጠብቃለን ማለት ነው ገባችሁ አይደል ስለዚህ ኢንዲስመንት ማለት ነው ማይነር ኮሬክሽን ማለት ነው ስለዚህ አሁን ተመልሰን ብሬክ ኦፍ ስትራክቸርን ማየት እንችላለን ብሬክ ኦፍ ስትራክቸር ሶ ብሬክ ኦፍ ስትራክቸር አሁን ተመልሰን ስናይ እዚህ ጋር ምን ይታያችኋል አሁን ይሄው ነው እዚህ ጋር ምትናል አይደል ሶ ከቢ በኋላ ያሉ ፒዲኤፎች ባይዘው በጣም ኳሊቲያቸው አሪፍ ነው እዚህ ጋር ግን ትንሽ ኤዲቲንግ ስህተት ስላለ ትንሽ ብለር ሊሆንባችሁ ይችላል ለዛ ነው እናንተ ጋር ፒዲኤፍን ከፈቱ ታልኳችሁ ሶ አሁን እዚህ ጋር ስታዩት ለምሳሌ ምን ይታያችኋል ማርኬቱ ልክ እንደዚህ ወረደ አይደል ልክ እንደዚህ ከወረደ በኋላ በመሃል ምን አደረገ ማይነር ኮሬክሽን ፈጠረ ከዛ ምን አደረገ ማርኬቱ ተመልሶ ኢምፐልስ አደረገ አሁን ይሄ ማርኬቱ ተመልሶ ወጣና ይሄ ሊኩዊዲቲ ስለወሰደ ምን ይሆናል ይሄ ብሬክ ኦፍ ስትራክቸር ቫሊድ ይሆናል ለምን እዚህ ጋር የምታዩት እቺ ማይነር ኮሬክሽን ኢንዲዩስ ስላደረገ ገባችኋል ኤክስ የምትለው ምንድናት ኢንዲዩስመንት ናት እቺ ሌቭል ኢንዲዩስ ስላደረገ እዚህ ጋር የምታዩት ይሄኛው ብሬክ ኦፍ ስትራክቸር ምንድነው ማለት ነው ቫሊድ ነው ማለት ነው አጊን ይሄ ብሬክ ኦፍ ስትራክቸርም ቫሊድ ነው ለምን ነው ቫሊድ የሆነው እዚህ ጋር የምታዩት ይሄን እዚህ ጋር የምታዩት ምን ስላደረገ ይሄ እዚህ ጋር የምታዩት ኮሬክሽን ቴክ አውት ስላደረገ ወይ ደግሞ ኢንዲዩስ ስላደረገ ኢንዲዩስመንት ስለወሰደ ገባችሁ አይደል አጊን እዚህ ጋር ለምስታዩ ምን አደረገ ማርኬቱ ልክ እንደዚህ ወረደ ይሄ ብሬክ ኦፍ ስትራክቸር አሁን ቫሊድ ነው ለምን ቫሊድ የሆነው እዚህ ጋር የምታዩት ኢንዲዩስመንት ማርኬት ቴክ አውት ስላደረገ
እዚህ ጋር የምታዩቸው ግን እነዚህ እዚህ አሁን እቺ ብሬክ ስትራክቸር ቫሊድ ናት አይደለችም። ለምን ቫሊድ ያልሆነችው? ምክንያቱም ከሷ በላይ ምንም አይነት ኢንቨስትመንት ማርኬቱ አልወሰደም። ገባችሁ አይደለ? ለምሳሌ አሁን እዚህ ጋር የምታዩት እቺኛው እኮ ብሬክ ናት አይደለ? ማርኬቱ ከፍ ብሎ ነው ማይነር ኮሬክሽን አድርጎ ነው አይደለ? ብሬክ ያደርጋል። ለምን ቫሊድ የሆነች ብሬክ ስትራክቸር ያልሆነችው? ምክንያቱም ማርኬቱ ከሷ በላይ ምንም አይነት ኢንቨስትመንት ስላልወሰደ። ስለዚህ አንድ ብሬክ ስትራክቸር ቫሊድ ለመሆን ምን ማድረግ አለበት? ግዴታ ኢንቨስትመንት መውሰድ አለበት ማለት ነው። ስለዚህ ይሄንን በደንብ ፎከስ አድርጋችሁ ተረዱ። ሌላኛው ደግሞ ምንድነው አሁን ወደ ኢንቨስትመንትና ምናምን እሱ ወርታች እንወርዳለን። አሁን ኢንቨስትመንትና ብሬክ ስትራክቸር ከማርኬቱ ጋር ቀላቅለን እንዴት ነው መረዳት የምንችለው ነገር ወርታች ዝቅ እያለን እናየዋለን። ከዛ በፊት ግን ማየት ያለባቸው አንድ ነገር አለ። ወደ ጎን ግን ማርኬቱ ብሬክ ሲያደርገው በቦዲ ነው ወይ ቫሊድ የሚሆነው ወይስ ደግሞ በዊክ ነው ቫሊድ የሚሆነው ነገር መረዳት አለባቸው። እሱ እንዴት ነው የምንረዳው? ለምሳሌ ማርኬቱ እዚህ ጋር እንደምታዩት ምን አደረገ? ኢምፐልስ አደረገ አይደለ? ከዛ ምን አደረገ? ማርኬቱ ኮሬክት አደረገ። ከዛ ኮሬክት ካደረገ በኋላ ኢምፐልስ ሲያደርግ ይሄ ሌቭል አሁን ብሬክ ሲያደርገው ምን ሆነ? አሁን ይሄ ብሬኮቻቸው ቫሊድ ነው ወይስ ቫሊድ አይደለም? አሁን ኢንቨስትመንት እንዳታዩ። አሁን እዚህ ጋር ላሳያችሁ የፈለኩት ኢንቨስትመንቱ ጋር ተጨምሮ አይደለም። ላሳያችሁ የፈለኩት በምን አይነት መልኩ ብሬክ ሲደረግ ነው ቫሊድ የሚሆነው የሚለውን ነው። ኦኬ አሁን ይሄ እዚህ ጋር ያለውን አሁን ይሄ ሎ ብሬክ ሲያደርገው አሁን ይሄ ብሬክ ስትራክቸር ኬ ካንድል በሙሉ ቦዲ ነው ክሎዝ ያደርገችው ወይ ደግሞ ከዚህ በታች ነው ቦዲ ክሎዝ ያደርገችው አይደለ? ስለዚህ ይሄ ብሬክ ስትራክቸር ምንድነው ማለት ነው? ቫሊድ የሆነ ብሬክ ስትራክቸር ነው ወይ ደግሞ ቫሊድ የሆነ ማርኬት ኮንቲኒዩዌሽን ነው። ተረዳችኋል? ወይ ደግሞ ማርኬቱ እንደሚቀጥል የምትረዱበት መልኩ ነው። ለምሳሌ ይሄኛው ብሬክ ኦፍ ስትራክቸርስ ማርኬቱ ኢምፐልስ አደረገ፣ ኮሬክት አደረገ፣ ከዛ መልሶ ምን አደረገ? ኢምፐልስ አደረገ። ከዛ ይሄን ብራላ ላስት ሎ ፕራይስ አሁን ማርኬቱ ይሄን ብሬክ ሲያደርገው ይሄ ብሬክ ኦፍ ስትራክቸር ቫሊድ ነው? አዎ ቫሊድ ነው። ለምን ቫሊድ የሆነው? በመጀመሪያ በኤች ካንድል ብቻ ቢሆን ኖሮ ቫሊድ አልነበረም። ለምን? ኤች ካንድል በቦዲ አልነበረም ክሎዝ ያደረገችው። ቦዲ ክሎዝ ያደረገችው ከዚህ መስመር በላይ ነው። ስለዚህ ይሄ ኤች ካንድል ምን አልነበረም? ቫሊድ አልነበረም። ከዛ በኋላ ግን ምን አደረገ? ቀጣዩ ካንድል በቦዲ ክሎዝ አደረገች። የትኛውን? አሁን ልብ ብላችሁ ስሙ። ይሄንን ሎ በቦዲ ክሎዝ ስላደረገችው አይደለም ቫሊድ የሆነው። መጀመሪያ ይሄንን ሎ ቴክ አውት ያደረገው ካንድል የትኛው? ኤች ካንድል አይደል? ስለዚህ ቫሊድ የሚሆነው መቼ ነው? የኤች ካንድል ሎ በቦዲ ብሬክ ሲያደርግ ነው ቫሊድ የሆነ ብሬክ ስትራክቸር የሚፈጠረው። ተረዳችሁ አይደል? የኤች ካንድል ሎ ይሄንን አይደለም። አሁን መጀመሪያ ይሄንን ሌቭል ቴክ አውት ያደረገችው ካንድል የትኛው ናት? ኤች ካንድል ናት። ስለዚህ ቫሊድ የሆነ ብሬክ ስትራክቸር ቀጣይ ከተፈጠረ ራሱ የሚፈጠረው መቼ ነው? የኤች ካንድል ሎ the first ይሄን ቴክ አውት ያደረገችው ካንድል ሎ ፕራይሷ በቦዲ ቴክ አውት ሲደረግ ምን ተፈጠረላለን? በቦዲ ብሬክ ሲደረግ ቫሊድ የሆነ ብሬክ ስትራክቸር ተፈጠረ ብለን ማለት እንችላለን። በዚህ መልኩ ተረዱት። ቀጣይ ከታች ደግሞ በጣም ክሊር የሆነ ኤግዛምፕል ስላለ አሳያችኋለሁ። ይሄኛው ደግሞ ምንም ከነ ቫሊድ አይደለም አይደል? ለምን? ይሄ እዚህ ጋር ሁለቱም እንደምትል በዊክ ነው ክሎዝ ያደረጉት አይደል? ይሄኛውም ሌቭል እንደምትል መጀመሪያ ኤ ካንድል ነበረች። ኤ ካንድል በቦዲ መዘጋት ነበረበት አይደል? ይሄን ደግሞ በቦዲ ክሎዝ አላደረገውም። ስለዚህ ይሄ ቫሊድ አይደለም። ለምሳሌ እዚህ ጋር ላሳያችሁ። አሁን ይሄ በጣም ግልጽ ያደርግላችኋል። መጀመሪያ ማርኬቱን አደረገ፣ ኢምፐልስ አደረገ፣ ከዛስ ኮሬክት አደረገ፣ ከዛስ መልሶ ኢምፐልስ አደረገ። አይተረ ከዛ በኋላ ማርኬቱ ምን አደረገ? ማርኬቱ ይሄንን ኢምፐልስ ሲያደርግ ላስት ሎ ይሄኛውን ሊኩዊዲቲ ሌቭል ወይ ደግሞ ይሄንን ሎ ፕራይስ ማርኬቱ መጀመሪያ ቴክ አውት ያደረገችው ካንድል የትኛው ነው? እቺኛው ካንድል በቦዲ ነው ክሎዝ ያደረገችው አይደለም። ስለዚህ ምን አይደለም ብሬክ ኦፍ ስትራክቸሩ ቫሊድ አልነበረም። ስለዚህ ምን እናደርጋለን? እንጠብቃለን፣ ታግሰን እንጠብቃለን። ስንጠብቅ ምን ተፈጠረ? ማርኬቱ ልክ እንደምታዩት ወደ ላይ ወጣና ተመልሶ መጥቶ መጀመሪያ ይሄ ሊኩዊዲቲ ቴክ አውት ያደረገችውን ካንድል ሎ ፕራይስዋን ልክ እንደዚህ በኤን ካንድል በቦዲ ክሎዝ ሲያደርጋት ምን ተፈጠረ ትላላችሁ? ቫሊድ የሆነ ብሬክ ኦፍ ስትራክቸር ተፈጠረ ማለት ትችላላችሁ ማለት ነው። ነገር ግን ልክ እንደዚህ ካልሆነ ግን ማርኬቱ ምን ያደረገ ነው? ማርኬቱ ወረደ። እዚህ ጋር ነው አይደል? ኦፕን ያደረገው እዚህ ጋር ነው። በደንብ አሁን ይሄ ትኩረት ይፈልጋል። ኦፕን ያደረገው እዚህ ጋር ነው አይደል? ከዛ ነው አሁን ለምሳሌ 15 ሚኒት ላይ ሆነ ወደ 1 ሚኒት ወርዳችሁ ስታስቡት እንዴት ነው የሚሆነው? ኦፕን ያደረገው እዚህ ጋር ነው፣ ወረደ፣ ወደ ላይ ወጣ አይደል? ከዛ ተመልሶ ሲወርድ ሊኩዊዲቲ ቴክ አውት አደረገ። ገባችሁ አይደል? ከዛ ተመልሶ ወደ ላይ ብሬክ ካደረገ እዚች ጋር ምን ተፈጠረ ማለት ነው? ቫሊድ የሆነች ኢንዲካተር ተፈጥሯል። ስለዚህ ከዚህ በኋላ ማርኬቱ አይመለስም። ገባችሁ? የመመለስ እድል በጣም ዝቅተኛ ነው። ስለዚህ ግዴታ ምን ማድረግ አለበት? ይሄንን መጀመሪያ ሊኩዊዲቲ ቴክ አውት ያደረገችው ካንድል ሎ ፕራይስ ግዴታ በቦዲ ብሬክ ማድረግ አለበት። በቦዲ ብሬክ ካላደረገ እዚህ ጋር መጣው ይሄኛው ለምሳሌ ቦዲ ከዚህ በላይ ከሆነ ብሬክ ያደረገው ፖይንት ኦፍ ኢንተረስት ነው ወይ ደግሞ ኢንስታንት ፈንዲንግ ካንድል ነው። ስለዚህ ቀጥታ እዚህ ጋር ባይ የምትሉበት ፕራይስ ነው። ገባችሁ? ስለዚህ ባይ የምትሉበት ፕራይስ ላይ ማርኬቱ ሴል ይወርዳልባችሁ ይጠበቃችሁ የሚሆነው። ስለዚህ ግዴታ ምን ማድረግ አለበት? መጀመሪያ ይሄንን ሊኩዊዲቲ ቴክ አውት ያደረገችውን ካንድል ሎ ፕራይስዋን በቦዲ ግዴታ ክሎዝ ማድረግ አለበት። ከዛ ውጪ አንድ ብሬክ ኦፍ ስትራክቸር ቫሊድ ሊሆን አይችልም። ይሄም ቫሊድ አይደለም፣ በቦዲ አይደለም ክሎዝ ያደረገው። ይሄም እዚህ ጋር እንደምታዩት ቫሊድ አይደለም። ለምን ነው ቫሊድ ያልሆነው? መጀመሪያ ይሄ ሊኩዊዲቲ ቴክ አውት ያደረገችው ካንድል የትኛው ናት? ኤን ካንድል ናት። የኤን ካንድል ሎ ደግሞ እንደምታዩት በቦዲ ብሬክ አልተደረገም። ስለዚህ ቫሊድ የሆነ ብሬክ ኦፍ ስትራክቸር አይደለም። ከዚህ በኋላ ማርኬቱ ተመልሶ ከወጣ እዚህ ጋር ምንድን ነው የሚፈጥረው ማለት ነው? ይሄ ቼንጅ ኦፍ ካራክተር ነው። ገባችሁ አይደል? ስለዚህ ማርኬቱ ትንሽ ኮሬክሽን ሰጥቶ ተመልሶ ሊወጣ አይችልም። ገባችሁ አይደል? ስለዚህ ሴል ለማድረግ ያያችሁ እቺን ፖይንት እቺን ግን ጥንጥ የሆነች ስህተት ግን ባለማየታችን ምን ለማድረግ እንችላለን? ማርኬቱ የኛን ተቃራኒ ሊሄድብን ይችላል። በቃ ይሁን ስናይፐር ኢንተሪ ስቶፕ ሎስ ሊሆን ይችላል። ገባችሁ? ስናይፐር ማለት ለምሳሌ የገባችሁበት ሌቭል ለተቃራኒ ስናይፐር ነው። በቃ ባይ ብትት ነው ስናይፐር የሚሆኑ እናንተ ሴል ገብታችኋል። ስለዚህ ማርኬቱ እናንተ ልክ እንደገባችሁ ወደ ላይ ይወጣል ማለት ነው። ገባችሁ አይደል? ስለዚህ ልክ እንደዚህ አይነት ነገር እንዳይፈጠርባችሁ ግዴታ እያንዳንዱ ፖይንት ልክ እንደዚህ
ፎከስ አድርጋችሁ መረዳት አለባችሁ። በዚህ ምክንያት ነው ባይ ዘ ዌይ እኔ ብዙ ጊዜ አይታችሁ ከሆነ ስቶፕ ሎሳችን አሁን ነው ጎልድ ላይ ሰፋ እያደረጉ ስቶፕ ሎስ 30 ፒፕስ ምናምን እየሰጧችሁ ያሉት አሁን ላይ ነው። ድሮ ግን አይታችሁ ከሆነ 18 ፒፕስ 19 ፒፕስ 22 ፒፕስ ጎልድ ላይ ፎሬክስ ፔይ ላይ 3 ፒፕስ ምናምን ነበር የምንገባው። ካስታውሳችሁ ለምሳሌ ቪአይፒ ሜምበሮች እና የኔ ተማሪዎች እዚህ ጋር ያላችሁ አላችሁ። አሁን ካስታውሳችሁ ብሎ ስቶፕ ሎሳችን በጣም ትንሽ ነው። ለምንድነው በጣም ትንሽ የሆነው? እያንዳንዱን ፖይንት ክሊር አውት አድርገን ወይ ደግሞ በጣም ፎከስ አድርገን ለመግባት ስለምንሞክር ነው። ስለዚህ በዛ መልኩ በደንብ ተረዱት ማለት ነው። አሁን እነዚህን ካየን እንዴት ነው ባይ ዲሚኒት የሚለውን ነገር ካየን እዚህ ጋር ያያችሁት እንዳለ የቅድሙ ኤግዛምፕሎች ሪቨርስ ተደርገው ነው። እሺ ቅድም በሴል ማርኬት ስለሆነ አሁን ደግሞ በባይ ማርኬት ነው። ይሄ በቦዲ ብሬክ አደረገ። ከዛ ይሄኛው ደግሞ በቦዲ አልነበረም። ከዛ የመጀመሪያ ሊኪ ቴክ አውት አደረገችው ካንድል ኤች ናት። የኤችን ካንድል ሃይ ማርኬት በቦዲ ብሬክ ሲያደርጋ ምን ተፈጠረ? በኤ ካንድል ባሪ የሆነ ብሬክ ስትራክቸር ተፈጠረ። እነዚህ ኤግዛምፕሎች ናቸው። አሁን እዚህ ጋር ያለውን ኤግዛምፕል እንይና ኔክስት ክላስ ኬት እንጀምራለን። ከቼንጅ ፋክተር ጀምረን እንጀምራለን ማለት ነው። ኦኬ አሁን ቅድም ላልኳችሁ አንደኛ በጎን በኩል እንዴት ነው ብሬክ ሲያደርግ ቫሊድ የሚሆነው የሚለውን አየን አይደለ? መጀመሪያ ደግሞ ከኢንዲስመንት ጋር እንዴት ነው ቫሊድ የሚሆነው የሚለውን ነገር አየን። ስለዚህ አሁን ምን እናደርጋለን? ሁለቱን እንቀላቅላቸዋለን። ሁለቱን ቀላቅለናቸው ትክክለኛ ብሬክ ስትራክቸር እንዴት ነው የምናወጣው የሚለው ነገር ላሳያችሁ። ኦኬ አሁን ለምሳሌ ማርኬቱ እዚህ ጋር ብሬክ አድርግቷል አይደለ? በደንብ ይታው ሁላችሁ ራሳችሁን ጠይቁ። አሁን እኔ እንደምጠይቃችሁ አስም ስላለው ራሳችሁን በደንብ ጠይቁ። አሁን ይሄ ብሬክ ስትራክቸር ቫሊድ ነው ስታዩት እስኪ ለራሳችሁ መልሱ። ይሄ ብሬክ ስትራክቸር ቫሊድ ነው አይደለም? ለምሮ ቫሊድ ያልሆነው በዚህ በኩል ምንም አይነት ኢንዲስመንት የለውም። አያችሁ አይደለ? ስለዚህ ማርኬቱ ምን አደረገ? እዚህ ጋር እንደምታዩት ተመልሶ ወጣና እዚህ ድረስ ከወጣ በኋላ ተመልሶ ወርዶ ምን አደረገው? ይሄንን ነው ፌል አደረገው። ስለዚህ ፌል አደረገ ማለት ነው ይሄ ኢንዲስመንታችን ነው አይደል? ከላይ ሆናችሁ ወርታችሁ ሲተት የሚታዩት ፈርስት ማይነር ኮሬክሽን ብያችኋለሁ። ኢንዲስመንት ነው። ይሄን ኢንዲስመንት ማርኬቱ ከወሰደ በኋላ እዚህ ጋር የምታዩትን ይሄንን ብሬክ ስትራክቸር ሲሰጠን ምን ተፈጠረ ማለት ነው? ቫሊድ የሆነ ብሬክ ስትራክቸር ነው ማለት ነው። አጌን ይሄ ብሬክ ስትራክቸር እዚህ ጋር የምታዩት ቫሊድ ነው አይደለም? ለምሮ ቫሊድ ያልሆነው ምክንያቱም ማርኬቱ በዚህ በኩል ምንም ኢንዲስመንት የለውም። ስለዚህ ባይ ዘ ዌይ ኢንዲስመንት የሌላቸው አሁን ለምሳሌ ይሄ ኢንዲስመንት የሌለው ብሬክ ስትራክቸር ነው አይደለ? እነዚህ ሌቭሎች ዛሬ ላይ ሆን ይችላል፣ ነገ ላይ ሆን ይችላል፣ የዛሬ አመት እንኳን ቢሆን ማርኬቱ ተመልሶ ወርዶ ይሄንን ሌቭል ፌል ያደርገዋል። በእርግጠኝነት እሺ አሳያችኋለሁ በኤግዛምፕል። በእርግጠኝነት ለምሮ ፌል የሚያደርገው ምክንያቱም ማርኬቱ እዚህ ጋር ያልተወሰደ በጣም ሂውጅ የሆነ ገንዘብ አለ። ገባሽ? ክሊር ያልሆነ ገንዘብ ነው ያለው። የባንኮች ገንዘብና የኢንስቲትዩሽኖች ገንዘብና የትሬደሮች ገንዘብ ተደባልቋል። ስለዚህ ምን ማድረግ አለባቸው? እነዚህ ኢንስቲትዩሽኖች ግዴታ ተመልሰው መጥተው እነዚህን ትሬደሮች ፊል ማድረግ አለባቸው። ካልሆነ በነፃነት ማርኬቱ ማንቀሳቀስ አይችሉም። ተረዳችሁኝ አይደል? ስለዚህ ፎር ሀወር ላይ ምናምን ለምሳሌ የዛሬ 2 ሳምንት በኋላ ከአንድ ሳምንት በኋላ ማርኬቱ ተመልሰው ያን ሌቭል ፊል ካደረገ በኋላ ስትሮንግሊ ሲመለስ ታዩታላችሁ። ገባችሁ አይደል? ስለዚህ በደንብ ፎከስ ማድረግ ያስፈልጋል ማለት ነው። ከእንደገና ይሄ ብሬክ ስትራክቸር ቫሊድ ነው ለምሮ ቫሊድ የሆነው ማርኬት እዚህ ጋር የምታዩትን ይሄን ኢንዲስመንት ስለሰጠን ማለት ነው። አጌን ይሄ ብሬክ ስትራክቸር ቫሊድ ነው ለምሮ ቫሊድ የሆነው እዚህ ጋር የምታዩትን ይሄን ኢንዲስመንት ስለሰጠን። ይሄንን ኤግዛምፕል በቻርት ላሳያችሁ። እዚች ጋር አለ ይሄ ማየት ትችላላችሁ። ለምሳሌ ይሄ ብሬክ ስትራክቸር ቫሊድ አይደለም። ለምን? ኢንዲስመንት በዚህ ጋር ስለሌለው። ይሄ ብሬክ ስትራክቸር ግን ቫሊድ ነው። ለምን? ማርኬቱ እንደምታዩት ወርዶ እዚህ ጋር የምታዩት ይሄን ኢንዲስመንት ከማርኬቱ ቴክ አውት ስላደረገ ይሄ ብሬክ ስትራክቸር ቫሊድ ነው ማለት ነው። ከእንደገና አሁን ለምሳሌ ይሄ ብሬክ ስትራክቸር ቫሊድ አይደለም። ለምን? እዚህ ጋር ምንም ኢንዲስመንት የለውም። ስለዚህ ማርኬቱ እዚህ ድረስ ከወጣ በኋላ ተመልሶ መጥቶ እዚህ ጋር የምታዩት ይሄ ሊኩዊዲቲ ፌል አድርጎ ተመልሶ መጥቶ ምን አድርገው ይሄንን ሃይ ብሬክ አድርገው። ስለዚህ ይሄ ብሬክ ስትራክቸር ምንድነው? ቫሊድ ነው ማለት ነው። አጌን እዚህ ጋር የምታዩት እነዚህ ብሬክ ስትራክቸር 50 50 ናቸው። ለምሮ 50 50 ያልኳቸው ቫሊድ ስላልሆኑ ሳይሆን ማርኬት ላይ ከሜጀሩ ብሬክ ስትራክቸር ውስጥ ስላሉ ገና ሜጀሩ ብሬክ ስትራክቸር ስላልተፈጠረ ምናረሉ ቫሊድ አይደለም ወይ ደግሞ 50 50 ነው የምንላቸው። 50 50 የምንልበት ምክንያት ምንድነው? ማርኬቱ ተመልሶ ሲወርድ እነዚህ ብሬክ ስትራክቸር ከተፈጠሩበት ፕራይስ በታች እዚህ አካባቢ ባይ ለማድረግ ስለምንሞክር ያው 50 50 እንላቸዋለን which is ለኢንተሪም ሞዴል ስለምንጠቀማቸው እሱም ነው። ስለ ኢንተሪም ሞዴል ስንማር ዲ ክላስ አካባቢ በደንብ እናየዋለን። ችግር የለም። አጌን ይሄኛው ኢንዲስመንት ስለተወሰደ ምንድነው እዚህ ጋር የምታዩት ይሄ ብሬክ ስትራክቸር ቫሊድ ነው ማለት ነው። አሁን ያየናቸውን ቶፒኮች እንዳለ የተወሰነ ኤግዛምፕል ለማየት እንሞክርና ተው ውስጥ ነው የገባን። ጎልድ ኮሬክሽን እያደረገ ነው። ኦኬ ለምሳሌ 4 ሃወር ላይ እንሂድ። ከዛ የኤስዲጂፒዋይ ላይ ላሳያችሁ። ኦር የኤስዲጂፒዋይ ባለፈው የጂፒዋይ ሰውዬ ሲቀየር ይሄ የምታዩት ኢምባላንስ ተከፍቷል። ቮሊዩም ጋፕ ነው ባይዘው ይሄ ታውቁታላችሁ እያስባለሁ። ይሄ ቮሊዩም ጋፕ ነው፣ ኢምባላንስ ሳይሆን ይሄ ቮሊዩም ጋፕ ነው። ሲዘል ማለት ነው ማርኬት ቅዳሜ እሁድ ሰኞ ሲከፈት እሁድ ሌሊት ምናምን ሲከፈት ሲዘል የሚፈጥረው ማለት ነው። ኦኬ እንትን ላይ ላሳያችሁ። ይሄ እዚህ ጋር ብዙ ነገር ስለተጻፈበት ጂቢፒኤስዲ
ኦኬ ይሄን ነጭ እናድርገው የኔ ጥቁር ስለሆነ ነጭ ላድርገው አላሳያችሁ ኦኬ ሶ ከዚህ ጀምራችሁ ማየት ትችላላችሁ ከዚህ ጀምረን እንይስ ኦኬ አሁን ከዚህ ጀምራችሁ እዩት አሁን ይሄ እዚህ ጋር ብሬክ ስትራክቸር አለ አይደለ ይሄ ብሬክ ስትራክቸር አሁን ለምሳሌ ቫሊድ ነው ስታዩት እዚህ ጋር ኮሪሌሽን ይታያችኋል ማይነር ኮሪሌሽን የለም አይደለ ይሄ ብሬክ ስትራክቸር ምንድነው ፌክ ብሬክ ስትራክቸር ይሄንን ነጭ እናድርገውና ፌክ ብሬክ ስትራክቸር ነው ኤፍ ቢኦኤስ ፌክ ብሬክ ስትራክቸር ነው አይደለ ከዛስ ማርኬቱን አድርገን አጌን አሁን ወደ ላይ መውጣት ጀምር እዚህ ጋር የምታዩት እነዚህም እንዳለ ፌክ ብሬክ ስትራክቸሮች ናቸው ኮፒ ፔስት ይሄውላችሁ ይሄም ፌክ ነው ፌክ ብሬክ ስትራክቸር ነው እዚህ ጋር የምታዩት አጌን ይሄኛው እዚህ ጋር የምታዩት ፌክ ብሬክ ስትራክቸር ለምን ሁሉም እዚህ ጋር የምታዩት የላቸውም ኢንዱስመንት የላቸው አይደለ ከእንደገና ማርኬቱን አድርገን አሁን ይሄ ብሬክ ስትራክቸር እዚህ ጋር ኢንዱስመንት ስለሌለው ፌክ ነው አልኳችሁ አይደለ ከእንደገና ደግሞ ማርኬቱን አሁን እዚህ ጋር ስታዩት ደግሞ ይሄን ሃይን ብሬክ ያደረገው በምንድነው በዊክ ነው አይደለ መጀመሪያ ይሄን ካንድ ደግሞ ቴክ አውት ያደረገችው ካንድ የትኛው ናት ይሄኛው ሃይ ነች አይደለ ስለዚህ እቺኛው ሃይን በቦዲ ምን አልተደረገች ብሬክ አልተደረገች ስለዚህ እዚህ ጋር የምታዩት እያንዳንዱ ብሬክ ስትራክቸሮች ምን ናቸው ፌክ ብሬክ ስትራክቸሮች ናቸው ፌክ ቢኦኤስ ነው ይሄኛው ፌክ ነው አጌን ይሄ ፌክ ነው እነዚህ በቦዲ ብሬክ አንደኛ ኢንዱስመንት ነው ሁለተኛ ደግሞ በቦዲ አይደለም ብሬክ ያደረጉት ሁለት ሪዝን አላቸው ምን ለመሆናቸው ፌክ ለመሆናቸው ፌክ ብሬክ ስትራክቸር ስለዚህ ምን አይደለም ፌክ ናቸው ስለዚህ ማርኬቱን አድርገን እንደምታዩት ልክ እንደዚህ ማርኬቱ ይሁት አሁን ለምሳሌ ይሄ ብሬክ ስትራክቸር ለምሳሌ ይሄ ሎ ፌል ያደረገው አይደለ አሁን ይሄ ሎ እዚህ ጋር እንደምታዩት እስከ ድረስ ነው ፌል ያደረገው ማርኬቱ እስከዚህ ሎ ድረስ ፌል አድርገው አይደለ እቺኛው እነዛ ሎ ፌል አድርገው እስከዚህ ሎ ድረስ ፌል አድርገው ማርኬቱ ይሄንንም ነጭ ላድርግላችሁ ይሄንንም ነጭ ላድርግላችሁ አያክሰር ማርኬቱ ይሁት አሁን መጀመሪያ ለምሳሌ ይሄኛው ብሬክ ስትራክቸር ከተፈጠረ በኋላ ከስንት ቀን በኋላ ነው የተመለሰው ይሁት እዚህ ጋር ፌል እስከሚያደርግበት ቀን ድረስ ከስንት ቀን በኋላ ከ28 ቀን በኋላ ማርኬቱ ተመልሶ መጥቶን አድርገው ፌክ ስለሆነ ብቻ ማርኬቱ ተመልሶ መጥቶን አድርገው ይሄንን ሎ ፌል አድርገው ይሄንን ሎ ፌል አድርገው አያችሁ እነዚህንም ሎ ፌል አድርጋቸው አሁን ብሬክ ስትራክቸር ከሆኑ ምን ማድረግ ነበረባቸው ከነዚህ ሌቭል እኮ ማርኬቱ መመለስ ነበረባቸው አይደለ ግን እያንዳንዱ ሌቭል መመለስ አልቻለም ለምን ፌክ ብሬክ ስትራክቸር ስለሆነ አያችሁ አይደለ ይሄን ፌክ ነው ስለዚህ ማድረግ አልቻለም ማርኬቱ መመለስ አልቻለም ማርኬቱ ስትሮንግሊ ፌል አድርገው ከዛስ ማርኬቱን አድርገ ልክ እንደምትት ወርዶ ፌል ካደረገ በኋላ አሁን እነዚህ ኢንዱስመንቶች ስለወሰደ ስቲል ነው አሁን ላሳያችሁ እነዚህ ኢንዱስመንቶች ስለወሰደ ይሄ ብሬክ ስትራክቸር ምንድነው ቫሊድ የሆነ ብሬክ ስትራክቸር አሁን ይሄ ብሬክ ስትራክቸር ምንድነው ቫሊድ የሆነ ቢኦኤስ አያችሁ አይደለ ስለዚህ አሁን ልክ እንደነሱ አይደለ ምን ማድረግ ይችላል ቢያንስ በጥቂቱ ማርኬቱ ይሄን ሌቭል የመመለስ አቅም አለው እዩት አያችሁ አይደለ አሁን ማርኬቱን አድርገ ኮሬክት አድርገ አይደለ ከነዚህ ሌቭል ኮሬክት ካደረገ በኋላ ነገር ስቲል ነው ማርሳት የሌለባቸው ምን አንድ ነገር አለ እዚህ ጋር እነዚህ ደግሞ ፌክ የሆኑ ብሬክ ስትራክቸሮች ስቲል ነው የነዚህ ሎዎች ፌል አልተደረገም አይደል ይሄን ፌል አልተደረገም ይሄን ፌል አልተደረገም አይደል ስለዚህ ምን ማየት እንችላለን እስቲ ወደ ጎን እናድርገው ማርኬቱ ኢት ማርኬቱ አያችሁታል አሁን ይሄ ብሬክ ስትራክቸር ቫሊድ ነው አይደል እዚህ ጋር ማለት ይሄ ብሬክ ስትራክቸር ቫሊድ ነው ለምንድን ነው ቫሊድ ሆኖ ላሳያችሁ ቢኦኤስ አሁን ይሄ ብሬክ ስትራክቸር ቫሊድ ነው አንደኛ ለምን ቫሊድ ነው የመጀመሪያው ከዚህ ፕራይስ ሆናችሁ ወደ ሲስተም ታይፍ the first minor correction እዚህ ጋር የምታዩት እቺ ሌቭል ማለችን አይዲኤም ማለችን ኢንዲስመንት ወስዷል አንደኛ ሁለተኛ ደግሞ በቦዲ ብሬክ አድርጓል መጀመሪያ ፌል ያደረገው በዚህኛው ካንድ ነበር እቺኛው ካንድ ደግሞ ቦዲ አልነበረም ብሬክ ያደረገችው ነገር ግን እቺኛው ካንድ ግን ቀጣዩ ካንድ መጥቶ የትኛው ካንድ ይሄኛው ካንድ በቦዲ ብሬክ አድርጎታል አይደለ ሶሪ ይሄ ካንድ መጥቶ አይደለ በቦዲ ብሬክ አድርጎታል ስለዚህ እቺኛው ይሄ ብሬክ ስትራክቸር ቫሊድ የሆነ ብሬክ ስትራክቸር ነው ማለት ነው ስለዚህ ምንድነው ማለት ነው ይሄ ማለት ቫሊድ ነው ማለት ምንድነው ማለት ነው ይሄ ሌቭል እዚህ ጋር የምታዩቸው እነዚህ ሌቭሎች በጣም ሪስፔክት ይደረጋሉ ማለት ነው ማርኬቱ ከዚህ ሌቭል የመመለስ እድሉ ከፍተኛ ነው ማለት ነው አሁን ወደ ጎን ብናደርገው ላሳያችሁ ያው ዩት አያችሁ አይደል ማርኬቱ ወረደ አሁን ይሄ ሌቭል ፌል ማድረግ አልቻለም ለምን ፌል ማድረግ ያልቻለው ይሄን ሌቭል ተጠግቶት ነበር ግን ለምን ፌል ማድረግ ያልቻለው ምክንያቱም ይሄ ብሬክ ስትራክቸር ቫሊድ የሆነ ብሬክ ስትራክቸር አንደኛ ኢንዱስመንት አለው ሁለተኛ በቦዲ ነው ብሬክ ያደረገው ስለዚህ ምን አደረገ ማርኬቱ እንደምትት ከመልሶ ከወረደ በኋላ ከዚህ ሌቭል ስንት ፒስ ወጣ ይታም ከዚህ ሌቭል ለስንት ቀን ወጣ ለ42 ቀን አካባቢ ማርኬቱ ወደ 543 ፒስ እንግዲህ ጂፒኤስ ፎሬክስ ፔር ነው 543 ፒስ 44 ፒስ አካባቢ ማርኬቱ ከዚህ ሌቭል ተመልሶ ወጥቷል አያችሁ አይደል ለስንት ቀን ለ42 ቀን አካባቢ ወር ላይ ወጣ ለምንድን ነው ለ42 ቀን አካባቢ ወር ላይ ወጣው ምክንያቱም ይሄ ብሬክ ስትራክቸር ቫሊድ ስለሆነ እነዚህ ግን ቫሊድ ስላልሆኑ አሁን የኛው ለምሳሌ ቫሊድ ነው ይሄ ብሬክ ስትራክቸር ነገር ግን ምንድነው ማይነር ነው ለምን ከሱ በታች ያልተወሰኑ ሊኩዊዲቲዎች አሉ ስለዚህ ምን አደረገ ሊመልሰው የቻለው በጣም ጥቂት ነው ኦልሞስት ወደ 100 ምናምን ፒስ ነው የመለሰው ማርኬቱ አያችሁ አይደል ከዛ በኋላ ግን ተመልሶ ወረደ ማርኬቱ ፌል አደረገ ይሄ ግን ስትሮንግ የሆነ ቫሊድ የሆነ ብሬክ ስትራክቸር ስለዚህ ማርኬቱን አደረገው ተመልሶ ማርኬቱን እዚህ ድረስ አወጣው ማለት ነው አያችሁ አይደል ስለዚህ በጣም ክሊር ነው አንድ ብሬክ ስትራክቸር ኢንዲስመንት ካለው
ከዛ ደግሞ በቦዲ ብሬክ ካደረገ የዛ ብሬክ ስትራክቸር ሎ ፕራይስ እነዚህ ሌቭሎች እዚህ ጋር እነዚህ ሰፕላይ ሌቭል ወይ ደግሞ ዲማንድ ሌቭሉ ምን የመደረግ እድሉ ሪስፔክት የመደረግ እድሉ ከፍተኛ ነው። ወይ ደግሞ ማርኬቱ ሲመጣ ባውንስ አድርጎ ማርኬቱን የመመለስ እድሉ በጣም ከፍተኛ ነው ማለት ነው። ልክ እንደዚህ ደግሞ እዚህ ጋር ደግሞ እንደምታዩት ቫሪ ያልሆኑ ብሬክ ስትራክቸሮች ደግሞ ሲሆኑ ምንድነው ኦልዌይስ ማርኬቱን ያደርገዋል። ማርኬቱ ለምን ዛሬ ላይ ሆን ይችላል፣ ነገ ላይ ሆን ይችላል፣ የዛሬ ሳምንት እንኳን ላይሆን ይችላል። ማርኬቱ ግን ተመልሶ ይሄ ሌቭል ፌል የማድረግ እድሉ አይቀርም። እኛ ዴይ ትሬደሮች ስለሆነ እነዚህ እዚህ ጋር የምታዩቸው እያንዳንዱ እነዚህ ሙቭመንቶችን እንይዛለን። ልክ እንደዚህ ግን ትልቅ የሆኑ ግን ዋና ፕራይሶቻችን ጋር ግን ማርኬቱ ሲመጣ ግን ስትሮንግ የሆነ ሴታፓችንን ተጠቅመን ግን ዋናውን ፕራይስ ግን እንይዘዋለን ማለት ነው። ልክ እንደዚህ ገባችሁ አይደል? ስለዚህ በመሀል ያሉትን ኮሬክሽኖች እንጠቀማለን። አሁን የፎር ፓወር ስለሆነ በመሀል ያሉትን እንጠቀማለን። ከእንደገና ደግሞ ዋናው ሌቭል ላይ ሲመጣ ደግሞ ሎንግ ተርም ወይ ደግሞ ረዣዥም ቀናቶችን መያዝ የምንችላቸው ትሬዶች ይሆናሉ ማለት ነው። አሁን ገቨርንመንት ሸዳውን አብቅቷል። ነገር ግን ገቨርንመንት ሸዳውን ስለነበረ እኔ አሁን ላይ ለቀናት ያስኳቸው ትሬዶች የሉም። በተለይ ገቨርንመንት ሸዳውን ከእንትን ካለ በኋላ ለቀናት ያስኩት ትሬድ የለም። ጀስት ትልቅ ራሱ ያስኩት ቢበዛ ስንት ነው? ወይ 5 ሰዓት ወይ 4 ሰዓት ነው ያስኩት ትሬድ ካለ ነው። ገባችሁ አይደል? ምክንያቱም አሁን ላይ ማርኬት ኮንዲሽኑ የምተማመንበት ስላልሆነ የዛሬ 2 ወር 3 ወር በፊት ግን ቲክቶክ ላይ ስለቅላችሁ ግን አይታችሁ ከሆነ ይሄን ትሬድ ለሳምንት ይዤ ለ3 ቀን ይዤ ለ4 ቀን ይዤ ምናምን እላችሁ ነበር አይታችሁ ከሆነ። ስለዚህ ልክ እንደዛ የሚፈጠረው መቼ ነው? ለረጅም ቀናቶች የሚሄዳቸው ልክ እንደዚህ በጣም ስትሮንግ ከምላቸው ሌቭሎች የምገባቸውን ትሬዶች ሲሆን በጣም አጫጭር ደግሞ የሚይዛቸው ደግሞ ልክ እንደዚህ በኮሬክሽኖች ይጠቀምኩ ደግሞ የምገባቸው ትሬደሮችን ማለት ነው። ስለዚህ በዚህ መልኩ ፐርፌክት አድርጋችሁ መረዳት ትችላላችሁ። አይ ሆፕ የዛሬው ክላስ ጠቅሟችኋል ብዬ አስባለሁ። ሰው ካደረጋችሁ ልጆች ለኔ ላኩልኝ በሰፖርት አካውንት ማለት ነው። ሰፖርት ቬሪፋይ በሆነ ሰፖርት አካውንት ላኩልኝ። ከዛ እኔ ከሱ ላይ ደግሞ ስጄ እዚሁ ቴሌግራም ቻናላችን ላይ ማለት ነው የማስተር ክላሱ ቻናል ላይ እለቅላችኋለሁ ማለት ነው። መልካም ቀን ይሁንላችሁ። ወዳችኋለሁ። ቴንክ ዩ